ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት አደራችሁ? ደህና አደራችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ አብርሽ ቀብራራው ማለት ነው ሚስቱ ትቶ እንግዲህ እዚህ ምን ትሰራለህ? መቼስ የገና ዋዜማ ነው አይደለ? ነገሩ የተረዳሁት ነገር ምን አለ መሰላችሁ ቤተሰቦቼ፣ አንድ ሴት ከወለደች በኋላ ለበቃ ከልጇ ጋር ናት፣ አትወጣም። እግዚአብሔርን አሁን እኔ ጥምቀት ደርሷል። ሁሉም ሰው ጥምቀት የት እንደሚያከብር ፕላን አዘጋጅቷል። እኔ ግን ምንም አይነት ፕላን ሳላዘጋጅ ልጄ ስላለሁ እግዚአብሔርን ነው የምላችሁና ይገርመኛል። አሁንም እዚህ ጋር ሌላ ጊዜ ሩቲ ትገኝ ነበረ። ዛሬ ግን አብርሃም ከሌላ ሰዎች ጋር ነው እየተዝናና ያለው። ይገርማል። የልጅ እናት መሆን ከባድ ነው። የምሬ ነው፣ ከባድ ነው የምር። አሁን እኔ ሲስተሮቼ እንዳለ ፕላን አውጥቷል። እኔ ብቻ ነው ፕላን ያላወጣሁት። ምን ይሻለኛል አላችሁ? ፕላን ያው ከዚህ በኋላ የት ነው የምናከብረው ምናምን ማለት ነው። እና ሲስተሮች የት እንደሚያከብሩ ጨርሰዋል። እና አሁን እዚህ ጋር ሩቲን ሳጣት ደበረኝ። የምሬን ነው። ልጅ ባይኖር እንግዲህ ልጅ ይዤ ልሂድ ምናምን አትልኝ ወደዚህ ማለት ነው። እና የልጅ እናት መሆን ብዙ ዋጋ ያስከፍላል። ከብዙ ዋጋ እንትን ትላለህ፣ ከብዙ ቦታ ትቆጠባላችሁ ከመሄድ ማለት ነው። እና አልኩኝና ወደ ራሴ ተመጣሁ። እና ትናንትና በተለቀቀው ቪዲዮ አብዛኛው ሰው አወዛግበዋል ማለት ነው። የኔ ቪዲዮ ስለማታዳምጡ ነው እንጂ እያንዳንዱን እየነገርኳችሁ ነው። የምሬን ነው የምላችሁ። እያንዳንዱ ምን እንደሚፈጠር ከዚህ በኋላ ምን እንደሚያደርጉ ምናምን እኔ እየነገርኳችሁ ነው ማለት ነው። ግን አታዳምጡኝም ማለት ነው። ለዛ ስለሆነ በውስጥ መስመር መታችሁ በኢንቦክስ ደግሞ አትጠይቁኝ። የምሬ ነው፣ አትጠይቁኝ። በቃ መጀመሪያ ቪዲዮዎች ማየት አለባችሁ። ምን እንዳልኩኝ ምናምን ምን እንደሚሰሩ ከዚህ በኋላ ምን እንደሚሆን እየነገርኳችሁ መታችሁ በውስጥ ደግሞ ሌላ ነገር የምትጠይቁኝ አላችሁ። እና ቪዲዮ መጀመሪያ አዳምጡ። እና ደግሞ ጥያቄ ያስነሳባችሁ ደግሞ ብዙ ጥያቄ ያስነሳለ። ያንን በሂደት ነግራችኋለሁ። የምሬ ነው። ብዙ አሁን ከሩታና ከአብርሃም መጡ እንጂ ገና ነው ብዙ ነገር ይሄዳሉ። የምሬ ነው ነግራችሁና እንግዲህ እኔ ይሄንን ልናገር ብዬ ነው። ከሰዓት በሌላ ቪዲዮ ጠብቁኝ። ላይክ እያደረጋችሁ